የማመን ዋጋው መከራ አለመቀበል የሚመስላችሁ ለምንድን ነው? አንድ ሰው በሃይማኖት ሲኖር ኦርቶዶክሳዊ የመሆኑ ምልክት መፈተኑ ነው። ከእግዚአብሔር ጋር መኖር ከጀመራችሁ መፈተን ትጀምራላችሁ። ስላመነ ያመነው አምላክ አስጊጦ አስውቦ አስከብሮ ያኖረው የለም። ስላመነ የተፈተነ ነው ያለው። አብርሃም እግዚአብሔር ሲጠራው ማርና ወተት የምታፈስ ምድር እሰጥሃለሁ ብሎ ነበር የጠራው። ከጠራው በኋላ ግን የዕለት እንጀራ አጥቶ አብርሃም ወደ ግብጽ እንዲሰደድ ሆኗል። እግዚአብሔርን የመከተል ዋጋ ባሰብነው ሰዓትና ጊዜ ቦታ ላይመጣልን ይችላል። በዓለም ሳለን የምንፈልገው አይምሯችን ምንም ሳይቸገር መደሰት ነው። ከዛ ያ ደስታ ግን ቶሎ የምናጣው ይሆንና መከራን የሚያስከትል ደስታ ይሆናል። በክርስቶስ ስናምን ግን መከራ ይመጣና መከራ ውስጥ የማያልቅ ደስታ ይገኝበታል። ኢትዮጵያ የእግዚአብሔር ሀገር ከሆነች እግዚአብሔር ለምን ሰላም አይሰጠንም የሚል ሁሉም ሰው ነው የሚጠይቀው። ክርስቶስን የተከተልነው ጦርነት እንዳይነካን፣ ረሃብ እንዳይነካን፣ እስራት እንዲቀርልን ነው ወይ ነው? አይደለም። ክርስትናን ከዚህ ጋር የሚያገናኘው ነገር የለም። ሰላም ሲመጣ በጽድቃችን ነው፣ መከራ ሲመጣ በኃጢአታችን ነው። አዎ ኃጢአት መከራ ሊያመጣ ይችላል። ግን ሰላም ስላላገኘን እግዚአብሔር ኢትዮጵያን ትቷታል አንልም። የጎረቤት ልጅ አይቆነጥጥም። የሚቆነጥጡት የራስ ልጅ ነው። እንግዲያው እግዚአብሔር ልጆቹ ካደረጋችሁ ይቆነጥጣችኋል። በመጨረሻው ዘመን ጥሩ ሰው ብቻ ሳይሆን ሃይማኖተኛ ሰውም ማግኘት ላይቻል ይችላል። አርአያ የምናደርጋቸው እንደ ደመና የሚከቡን በዙሪያችን አሉ ይላል ቅዱስ ጳውሎስ። እነገሌ አሰናክለውኝ እነገሌን አይቼን እንዲሆንኩት ብንል ከፍርድ አናመልጥ። አርአያ የሚሆኑን አሉ። ቂምን ይዞ አለመዝለቅ እንዴት ይቻላል? ቂም ይዞ የሚተው አባት ተጽፎ እናገኛለን። ሌሊቱን ሙሉ የሚጸልይ ቅዱስ ካለ እኛ ከሌሊቱ 5 ደቂቃ መጸለይን መማር እንችላለን። ሁሉን ትቶ የተከተለ አባት ገድል ካነበብ ቢያንስ 10 ማውጣትን መማር አለብን።